በዓለም አቀፍ ደረጃ ሚሊዮኖችን እያጠቃ መቶ ሺዎችን እየገደለ ስላለው ጉንፋን መሰል ህመም ነገር ግን በአግባቡ ካልታከመ ሊገል ስለሚችል በሀገራችን በገዳይነቱ ሶስተኛ ደረጃ ላይ ስለተቀመጠው ስለ አንድ በሽታ እናያለን። ይህም ኒሞኒያ ወይም የሳምባ ምች ይባላል። ሰላም ጤና ያስጥልን የቻናላችን ቤተሰቦች፣ ጤና መኮንን አያንቱ ፋንታውን እባላለሁ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ ቆዩ። በዛሬው ፕሮግራማችን ስለ ኒሞኒያ ወይም ደግሞ ስለ ሳምባ ምች ምንነት፣ ምልክቶቹ፣ መከላከያ፣ ምርመራና ህክምናውን እናያለን ማለት ነው። ሳምባ ምች ምንድነው ስለሚለው ስንመለከት ሳምባ ምች ማለት አልቬዮላይ በሳምባችን ውስጥ ያለው የሳምባ የአየር ከረጢት ወደ ሚሊዮን የሚቆጠሩ አሉ። እነኚህ የአየር ከረጢቶች አልቬዮላይ የሚባሉ ማለት ነው ደማችን በቂ ኦክሲጅን እንዲኖራት ያደርጋሉ። ነገር ግን በኢንፌክሽን ስንጠቃ ይህ ማለት በባክቴሪያ፣ በቫይረስ፣ በፈንገስ እና በሌሎቹ ስንጠቃ በአየር መሞላት የነበረበት አልቬዮላይ ወይም ደግሞ የአየር ከረጢት በደም በመግል እና በተለያዩ ፈሳሽ ሲሞላ ነው ማለት ነው። የሳምባ ምች አይነቶችን ስንመለከት በባክቴሪያ የሚመጣ አለ፣ በፈንገስ የሚመጣ አለ፣ በቫይረስ እና አስፓይሬሽን ኒሞኒያ የሚባል ይኖራል ማለት ነው። በባክቴሪያ የሚመጣውን ስንመለከት ስትሪፕቶኮከስ ኒሞኒያ ይባላል። ብዙዎቹ የሚታመሙበት ሲሆን ቫይራል ኒሞኒያ የሚባለው ደግሞ ኢንፍሉዌንዛ ቫይረስ፣ ኮቪድ-19 እና ሌሎቹን ያጠቃልላል ማለት ነው። ኢንፍሉዌንዛ ቫይረስ የጉንፋን ህመም ነው። ጉንፋኑ ግን እየተባባሰ ሲሄድ ወደ ሳምባ ምች ሊቀየር ይችላል ማለት ነው። ፋንጋል ኒሞኒያ የሚባለው በኢሚኖ ኮምፕሮማይዝድ ወይም ደግሞ የበሽታ መከላከል አቅማቸው በወረደ ላይ ይታያል። አስፓይሬሽን ኒሞኒያ የምንለው ምግብ ከበላን በኋላ ወይም ደግሞ ውሃ ከጠጣን በኋላ በስተት ያ ምግብ ወደ ሳምባችን ሲገባ የሚፈጠረው ኢንፌክሽን ነው ማለት ነው። ዋና ዋና ምልክቶቹን ስንመለከት 5 ምልክቶች ይኖራሉ። አንደኛው ሳል ነው። ከበድ ያለ ሳል አክታ ሊኖረውም ላይኖረውም ይችላል። ከ2 ሳምንት ያነሰ ማለት ነው። ትኩሳት ከ37.5 በላይ የሆነ የደረት ውጋት በማሳልና ትንፋሽ በሚወስዱበት ጊዜ የደረት ውጋት ሊኖር ይችላል። የትንፋሽ መቆራረጥ ወይም ደግሞ ቶሎ ቶሎ መተንፈስ ወይም ፋስት ብሪዚንግ የሚባል ሊኖር ይችላል። ሌላው ከንፈራችንና ጣታችን አካባቢ መጥቆር፣ ይህ የሚያሳየው በቂ ኦክሲጅን ወደ ሰውነታችን እየገባ አለመሆኑን ያሳያል ማለት ነው። ሌሎቹ ምልክቶች ከፍተኛ ድካም፣ የምግብ ፍላጎት መቀነስ ሊኖር ይችላል ማለት ነው። እድሜያቸው በገፋ ላይ የሚታዩ ምልክቶች የመቃዠትና ሀሳብን የማቆም ወይም ማሰብ አለመቻል ሊያጋጥም ይችላል። እድሜያቸው ከ65 በላይ የሆኑ ማለት ነው። ይበልጥ ተጋላጭ የሆኑትም ስንመለከት እድሜያቸው ከ2 ዓመት በታች የሆኑት ምክንያቱም የበሽታ መከላከል አቅማቸው ስላልዳበረና የሳምባ እድገትም ገና ስለሆነ፣ እድሜያቸው ከ65 በላይ የሆኑት የበሽታ መከላከል አቅማቸው የወረደ ይሆናል። የመከላከል አቅማቸው በተለያዩ ህመሞች ለምሳሌ በኤችአይቪ፣ በካንሰር፣ በስኳር እና በመሳሰሉ ነገር በሽታ መከላከል አቅማቸው የወረደውን ተጋላጭ ሊሆኑ ይችላሉ ማለት ነው። የመተንፈሻ አካል ህመም ያለባቸው ለምሳሌ አስማ፣ ሲኦፒዲ እና የመሳሰሉት ተጠቂ ይሆናሉ። የተለያዩ ሱሶች ያለባቸው የአልኮል፣ የጫት፣ የአደንዛዥ እጽ ሱሶች ያለባቸው የሳምባ ምች ሊጋለጡ ይችላሉ ማለት ነው። መከላከያና ህክምናን ስንመለከት ደስ የሚለው ጥሩ ዜና ኒሞኒያ ወይም ደግሞ የሳምባ ምችን መከላከል እንችላለን። አንደኛው በክትባት ነው። ህፃናትም በአግባቡ በማስከተብ ኒሞኒያን መከላከል ይቻላል። ሲያስሉ አፍና አፍንጫን መሸፈን፣ ንጽህናን መጠበቅ፣ ይሄ በሁሉም ህመም ላይ ያስፈልጋል። እጅን በአግባቡ መታጠብ በሳሙና ማለት ነው። ሲጋራ አለማጨስ፣ የሚያጨሱ አካባቢ ላይም አለመኖር የተሻለ ይሆናል ማለት ነው። ምክንያቱም
ሳምባችን እንዳይጎዳ ስለሚረዳ ማለት ነው። የሰውነት መከላከል አቅምን ማሳደግ፣ ይህም የሚያድገው በቂ እረፍት ስናደርግ፣ ፈሳሽ ስንወስድና የተመጣጠነ ምግብ ስንመገብ የበሽታ መከላከል አቅማችን ከፍ ያለ ይሆናል ማለት ነው። ምርመራ ስንመለከት አንድ በሳምባ ምች ምልክት የተገኘ ወደ ጤና ተቋም ሲመጣ የሚደረጉላቸውን ምርመራ ስንመለከት አንደኛው የደም ግፊት ምርመራ ይሆናል። ደም ግፊት ከ90 በ60 በታች ከሆነ ሴፕቲክ ሾክ ሊኖር ስለሚችል እሱም ታሳቢ ይሆናል ማለት ነው። የልብ ምት በደቂቃ ውስጥ መሆን ያለበት ከ60 እስከ 100 ነው። ከሱ በታች ከሆነ ችግር መኖሩን አመልካች ነው። የትንፋሽ መጠን በደቂቃ ውስጥ ከ20 እስከ 24 መሆን መቻል አለበት። ከ24 በላይ ከሆነና በተለይ ከ18 በታች ከሆነ ይሄ የሳምባ ምች ሊኖር መቻሉን ያሳያል ማለት ነው። የሙቀት መጠን ስንመለከት ኖርማል ከ36 ዲግሪ ሴልሺየስ እስከ 37 መሆን መቻል አለበት። ከ37 በላይ ከሆነ የኢንፌክሽን ምልክት ይሆናል ማለት ነው። የኦክሲጅን መጠን ስንመለከት ቅድም እንዳወራችሁ ስለ አልቪዮላይ ወይም ደግሞ ሳምባ ላይ ያለው የአየር ከረጢት ከተጎዳ ኦክሲጅን መጠን በደማችን ይቀንሳል። ከ90 በታች ከሆነ ችግር መኖሩን አመልካች ይሆናል። በስቴቶስኮፕ ስናዳምጥ ሳምባ ስናዳምጥ ማለት ነው ክራክል ዊዝ ልንሰማ እንችላለን። ክራክል ማለት ወረቀት ኮሽ ኮሽ ሲል አይነት ድምፅ ሲሆን ዊዝ ማለት ደግሞ የፉጨት ምልክት ይሆናል ማለት ነው። ፉጨት የሚመስል ካለ የአስም ምልክት ሊሆን ይችላል። ክራክል እና ክሪፕቴሽን ካለ የሳምባ ምች አመልካች ይሆናል ማለት ነው። ይሄ ስቴቶስኮፕ ስናዳምጥ የሚሰማን ነገር ነው። የደም ምርመራም ይደረጋል። የኢንፌክሽን መጠን WBC መጨመሩን ለማወቅ ማለት ነው። ኤክስሬይ ወይም ደግሞ ራጅ ሊነሳ ይችላል። ይሄም በኒሞኒያ ጊዜ የሚታዩ ምልክቶችን በራጅ ካየን አመልካች ይሆናል ማለት ነው። አክታ ምርመራም ሊሰራ ይችላል። ይህ የሚያስፈልገው ሳል በመሆኑ ከቲቢ ጋር ለመለየት የአክታ ምርመራ በመሰራት ከቲቢ መለየት እንችላለን ማለት ነው። ሕክምናውን በተመለከተ በባክቴሪያ የሚመጣውን በአንቲባዮቲክስ እንሸኛለን ማለት ነው። አንቲባዮቲክስ እንደየሲቬሪቱ እንደየደረጃው ይለያያል። በሚዋጥ መልክም አለ፣ በደም ስር በሚሰጥም ሊሆን ይችላል ማለት ነው። እዚህ ጋር መጠንቀቅ ያለብን ነገር ያለው ቤት አንቲባዮቲክስን መጠቀም አይገባም። ምክንያቱም ኒሞኒያ ወይም ደግሞ የሳምባ ምች በተለያዩ በትንሹ በ4 የሚመጡትን ጠቅሻለሁ። ባክቴሪያ፣ ፈንጋል፣ ቫይራል እና አስፓይሬሽን ኒሞኒያ በሚባሉ ማለት ነው። አንቲባዮቲክስ ከወሰድን ቤት ውስጥ ኮዙን ሳናቅ ሊያገረሽ ይችላል። ለተለያየ የጤና ጉዳት ሊያጋጥመን ይችላል ማለት ነው። በመሆኑም መድኃኒት ዝም ብሎ በራሳችን መውሰድ የለብንም ማለት ነው። ለፈንገስም ሲሆን አንቲፈንጋል ይሰጣል። ለቫይራል ሲሆን አንቲፔን እና የህመም ማስታገሻ እና በቂ እረፍት ማግኘት መቻል አለብን ማለት ነው። በመጨረሻም ተመልካቾቼ የሳምባ ምች ይህንን ይመስላል። ሀሳብ፣ አስተያየት፣ ጥያቄ ካለ ኮሜንት ላይ አስቀምጡልኝ። የዛሬው የነበረን ቆይታ ይህንን ይመስላል። ቸር ቆዩ።